ላቡን ከላይ ተስተገበ የዚህ ቦታ ቦታ ይገባሽ። ይሄ ቦታ አምሮ ተውቦ አልቆ ሲያልቅ ይሄ ላብ ፍሬ ያፈራል። የምታየው ላብ ውጤት የሚያመጣው ቦታው ሲስተካከል ነው። በላብ ሀብት ይፈጠራል፣ በጥረት ሀብት ይፈጠራል፣ በስራ ሀብት ይፈጠራል። አልደክምም አልሰራም ካልሽ ግን ሀገር አይቀየርም ብቻ ሳይሆን ሀብት አይመጣም። ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም፣ የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይህንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ቦታ ስትመርጥ ውሃ አለው ወይ፣ ነፋሻማ ነው ወይ፣ በቂ ፀሐይ ያገኛል ወይ፣ ሳር አለው ወይ፣ ዛፍ ይበቅልበታል ወይ፣ ምን ባደርግ ይበልጥ ላስውበው ይችላል ወይ ነው ካሰብ ሁሉ ነገር እዚህ ቦታ ላይ አለ። የሚቀረው ማስዋብ ብቻ ነው። ድንጋዩ የተለየ ከለር ነው። ውሃው ፍልውሃ ነው። ዛፉ አለ፣ ዘንባባው አለ፣ ሳሩ አለ። እነዚህ አልጌዎች እያጸዱ ለሰው ልጅ የተመቸ ያማረ ቦታ ማድረግ ብቻ ነው ቀጣዩ ስራ የሚሆነው። ላለፉት አንድ አመት ገደማ ብዙ ስንመላለስ ነበር። መንገድ አልነበረም። መምጣት ከባድ ነበር። የወደቅንባቸው ጊዜዎች አሉ፣ የደከምንባቸው ጊዜዎች አሉ። አሁን የተሻለ መንገድ አለ፣ ሄሊፓድ አለ። ከዚህ በኋላ ያለው እየቀለለ ይሄዳል። በማን በእኛ በኢትዮጵያውያን ትጋት በተደመረና በትጋት በዲሲፕሊን በምንሰራው ስራ እጅግ ያማረ ነገር እንደምናይ ተስፋ አደርጋለሁ። ይሄ ፓልም በአፋር ክልል የሚገኘው የአዋሽ ጅቡቲ የሚሰራው አዲሱ ሃይዌይ በ25 ኪሎ ሜትር ርቀት ላይ ነው የሚገኘው። ከዚህ ልክ ኤግዚት ስናደርግ ይሄንን ቦታ እናገኛለን። መላው የአፋር ሕዝብ እንኳን ደስ ያላችሁ ማለት ፈልጋለሁ። በጣም ድንቅ የሆነ የፈጣሪ ስጦታ ተሰጥቷቸዋል። በጣም ብርቱ ሕዝብ ነው። አፋርን ስንቀይር፣ ሶማሌን ስንቀይር፣ ጋምቤላን ስንቀይር፣ ቤኒሻንጉልን ስንቀይር፣ ደቡብ ምዕራብ ኢትዮጵያን ስንቀይር ኢትዮጵያ ትቀየራለች ማለት ነው። በውጤት መልሰን እንገናኛለን። የዛሬ 2 ዓመት እዚህ ቦታ ለምርቃት እንገናኝ።